እግዚአብሔር የተመሰገነ ይሁን። ስሜ አብርሃም እባላለሁ። ለረጅም ጊዜ በቤተክርስቲያን አገልጋይ ነኝ። ዛሬ ስለ ሐሰተኛ አስተማሪዎችና ነቢያቶች አንዳንድ ነገር ለማለት ፈለኩ። ከመጽሐፍ ቅዱስ አኳያ ስለ ሐሰተኛ አስተማሪዎችና ስለ ሐሰተኛ ነቢያት መጽሐፍ ቅዱሳችን ምን ይላል የሚለውን ከመጽሐፍ ቅዱስ ክፍሎች አንዳንዶቹን እናያለን። የሐሰት አስተማሪዎች ወይም ነቢያት ለመለየት መጽሐፍ ቅዱስ የሚያሳየን በርካታ ክፍሎች አሉ። በመጽሐፍ ቅዱሳችን ጌታ ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ እንግዲህ ከክፉዎች ሰራተኞች ተጠበቁ ይላል። የበግ ለምድ ለብሰው ከሚመጡባችሁ ነገር ግን በውስጣቸው ነጣቂዎች ከሆኑ ከተኩላዎች እና እንደዚህ አይነት ከመሳሰሉት ራሳችሁን ጠብቁ፣ ከፍሬያቸው ታውቋቸዋላችሁ ይላል። ከሚያፈሩት ፍሬ ታውቋቸዋላችሁ፣ ከፍሬያቸው ይታወቃሉ። ክፉ ዛፍ መልካም ፍሬ ማፍራት አይቻለውም፣ መልካም ዛፍ ደግሞ ክፉ ፍሬ ማፍራት አይቻለውም ይላል የእግዚአብሔር ቃል። ስለዚህ በመጽሐፍ ቅዱሳችን በተለይ የሐሰት ትምህርት የሚያስተምሩ ሰዎች ሁሉ ጊዜ የሚያስተምሩት ስህተትን ነው። ከመጽሐፍ ቅዱስ እውነት ጋር የሚጋጭ ትምህርት ያቀርባሉ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ታገኛላችሁ። ጥፋት በራሳቸው ላይ የሳቡ ከእግዚአብሔር ቃል ውጭ የሆነ ትምህርትን ያስተምራሉ። ሌላው ኢየሱስ ክርስቶስ በትክክል አያከብሩም፣ ለእግዚአብሔር ክብር አይሰጡም። የክርስቶስን ማንነት የመዳን ስራን ያዛባሉ ሐሰተኛ መምህራኖችና ሐሰተኛ ነቢያቶች። በተለይ አምስቱ ሶላዎች የሚባሉትን እነሱን የመጽሐፍ ቅዱሳችን በግልጽ ወይም በእምነት አባቶች በተለይ በፔንቴኮስታል ሪፎርሜሽን ጊዜ የተዘጋጀው ወይም ሁሉም ፕሮቴስታንት የሚያውቀው አምስቱ ሶላዎች የሚባሉትን እነዛ መርሆችን ይጥሳሉ። አምስቱ ሶላዎች የሚባሉት በመጽሐፍ ቅዱሳችን አንደኛው ቃሉን ብቻ መጽሐፍ ቅዱስ ብቻ የእውነት ምንጭ እንደሆነ እኛ እናምናለን። ከዚያ ደግሞ ሁለተኛው እምነት ብቻ መዳን የሚገኘው በጌታ በኢየሱስ ክርስቶስ በማመን ወደ አብ መቅረብ የምንችለው በጌታ በኢየሱስ ክርስቶስ ሞትና ትንሣኤ አምነን ስንቀበል መሆኑን፣ ሶስተኛው በጸጋ መዳንን ነጻ ስጦታ መሆኑን በስራ የማይገኝ መሆኑን የዘላለም ሕይወት፣ እነዚህ ወሳኝ የሆኑ ነገሮች ናቸው። አራተኛው ክርስቶስ ብቻ የሚል ኢየሱስ ክርስቶስ የሕይወታችን አዳኝ፣ በኢየሱስ ክርስቶስ ብቻ መዳን ይገኛል። እሱ በሰራው ስራ በመስቀል ላይ ስራ መዳን ይገኛል። ሌላኛው አምስተኛውና የመጨረሻው ክብር ሁሉ ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስን ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ኢየሱስ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ የሚሉትን ይጥሳሉ። ኢየሱስ ክርስቶስን በትክክል አያከብሩ። የክርስቶስ ማንነት የመዳን ስራ ያዛባሉ። ገንዘብን ይወዳሉ። እምነታቸው ለግል ትርፍ ይጠቀማሉ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ማግኘት ትችላላችሁ። ራሳቸው ከፍ ያደርጋሉ። ክብርና ታዋቂነትን ከክርስቶስ ይልቅ ይፈልጋሉ። ክብራቸውን ይፈልጋሉ። መጥፎ ፍሬ ያፈራሉ። በህይወታቸው ከሚያስተምሩት አንጻር ህይወታቸው ተቃራኒ ነው። ከፍሬያቸው ታውቋቸዋላችሁ። ማቴዎስ 7:15 እስከ 20 ማንበብ ትችላላችሁ። እኔ ብቻ እውነትና የግል አመለካከትን ያሳያሉ፣ የኔ ብቻ እውነት ነው ይላሉ። ሰዎችን ከክርስቶስ ይልቅ ወደ ራሳቸው ይስባሉ። የማይፈጸም ትንቢትን ይናገራሉ። በእግዚአብሔር ስም ተናግረው ቃላቸው አልፈጸምም ሲል ሌሎች ሰዎች ከእምነታችሁ ጉድለት ነው የተለያየ ነገር ብለው ይናገራሉ። በተለይ ዘዳግም 18:21-15 አንድ ነቢይ ትንቢት ነግሮ ካልተፈጸመ ካልሆነ፣ ምክንያቱም እግዚአብሔር የተናገረው ነገር ሁሉ የሚፈጸም የሚሆን ነገር ነው። መጽሐፍ ቅዱስ በእርግጥ አስረግጦ የሚናገረን እግዚአብሔር ለእስራኤል ከተናገረው መልካም ነገር ሁሉም ተፈጸመ እንጂ አንድም የቀረ ነገር የለም ይላል። ሐሰትን ይናገር ዘንድ ጌታ ሰው አይደለም፣ ይዋሽ ዘንድ እግዚአብሔር የተናገረው ነገር ሁሉ ሆኗል ይሆናልም። እግዚአብሔር ይመስገን። እግዚአብሔር በብሉይ ኪዳን ኢየሱስ ክርስቶስን እልካለሁ ብሏል፣ ልኳል። በመንፈስ ቅዱስ ትሞላላችሁ ብሏል፣ አድርጓል። ኢየሱስ ክርስቶስ ይመጣል ብሏል፣ ይመጣል። በእርግጥ እግዚአብሔር የተናገረው ይሆናል። እነዚህ ሐሰተኞች የሚናገሩት ትንቢት አይፈጸምም በሰው ህይወት ላይ። ትድናላችሁ ትፈወሳላችሁ ይላሉ። የተነገራቸው ተስፋ የተገባላቸው ሰዎች አይፈወሱም፣ አይድኑም።
አንደኛው መሪያችን ሰዎችን ያስፈራራሉ ወይም ይቆጣጠራሉ። ሰዎችን ከኃጢአት ከመመለስ ይልቅ መንፈሳዊ ስልጣናቸውን ለማስጠበቅ ሲሉ በተለያየ ነገር ያደርጋሉ። እነዚህ ሐሰተኞች ንስሐንና ቅድስናን ያቃልላሉ። ሰዎችን ከኃጢአት ከመመለስ ይልቅ ሁሉ ደህና ነው፣ ሁሉ መልካም ነው የሚል ስብከት ብቻ ይሰብካሉ። ቃሉ ከአውዱ ውጪ ይጠቀማሉ። አንድን ጥቅስ በመምረጥ የራሳቸው ሐሳብ ለማስደገፍ ይጠቀሙበታል፣ ይጥራሉ። ዋናው መለኪያ ሰው ታዋቂ መሆኑ፣ ብዙ ተከታዮች ያለው መሆኑ ወይም ደግሞ ተአምራት መኖራቸው ብቻ አይደለም የሚታየው። ትምህርቱ ፍሬውና ከመጽሐፍ ቅዱስ ጋራ መስማማቱን መመርመር ተገቢ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 11 ላይ ማግኘት እንችላለን። መናፍስቶች ከእግዚአብሔር ሆነው እንደሆነ ወይም አልሆኑ እንደሆነ መመርመር እንደሚያስፈልግ የእግዚአብሔር ቃል በስርዓቱ ያስተምረናል። እግዚአብሔር የተመሰገነ ይሁን እና ብዙ ምልክቶች ነው ያላቸው። በተለይ ሌላው የራሳቸው ራእይ ከመጽሐፍ ቅዱስ በላይ ያደርጋሉ። ራእያችን ነው ይላሉ። ያንን የራሳቸው ራእይ ከመጽሐፍ ቅዱሳችን በላይ ያደርጋሉ። እግዚአብሔር ነግሮኛል ማለትን የግል መገለጥን ከቃሉ በላይ ያደርጋሉ። ማንኛውም መገለጥ ከመጽሐፍ ቅዱስ በላይ አይደለም፣ ከእግዚአብሔር ቃል በላይ አይደለም። የእግዚአብሔር ቃል የመጨረሻው ስልጣን ያለው በህይወታችን እርሱ ነው። የሕያው የእግዚአብሔር ቃል አዲስ ኪዳንና ብሉይ ኪዳን። ስለዚህ እንደዛ ያደርጋሉ እነሱ። እግዚአብሔር ተናግሮኛል በማለት የግል መገለጣቸው ከእግዚአብሔር ቃል ከመጽሐፍ ቅዱስ በላይ ያደርጋሉ። ሰዎችን ከመጽሐፍ ቅዱስ ያርቃሉ። ራሳቸው መካከለኛ አድርገው ሰዎችን ያለ እነርሱ እውነት ማወቅ እንደማይችሉ ያስተምራሉ። በጣም ደፋሮች ናቸው። መጽሐፍ ቅዱስ በተለይ በአዲስ ኪዳን የእግዚአብሔር ቃል ሲናገር ጴጥሮስ ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን የተጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ ቅዱስ ሕዝብ፣ የንጉሥ ካህናት ናችሁ ይላል። ቀድሞ የእግዚአብሔር ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ሆናችኋል። ቀድሞ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ከእግዚአብሔር ምሕረትን ተቀብላችኋል ይላል። ቅዱሳን ካህናት ናችሁ ይላል። በዚህ በአዲስ ኪዳን በጌታ በኢየሱስ ክርስቶስ አምነው የዳኑ ሁሉ አገልጋይ ናቸው፣ መገለጥ አላቸው። የእግዚአብሔር ቃል ስልጣን በህይወታቸው ይሰራል። መንፈስ ቅዱስ በህይወታቸው አለ። ስለዚህ ሐሰተኞች ግን ሰዎች ከመጽሐፍ ቅዱስ ያርቃሉ። ራሳቸው መካከለኛ አድርገው ያቀርባሉ። መካከለኛው ኢየሱስ ክርስቶስ እያለ ማለት ነው። ለሁሉም ችግር ቀላል መፍትሄ ይሰጣሉ። ሌላ በጣም ይህንን ካደረክ በእርግጠኛ ሀብታም ትሆናለህ ይላል። ወይም ደግሞ በዚህ ቀን ችግር ሁሉ ይፈታል፣ ይቀረፋል። ያልተረጋገጡ ቃላቶችን ይሰጣሉ ወይም ተስፋ ይሰጣሉ። የሰው ፍላጎት ለማሳየት ብቻ ይሰራሉ፣ ይሰብካሉ። ስብከታቸው በሰው ፍላጎት ላይ የተመሰረተ ነው። ኃጢአትን፣ ንስሐ፣ ፍርድን ከመናገር ይሸሻሉ። ንስሐ ግቡ አይሉም። መጽሐፍ ቅዱሳችን ሁሉም የያዘ ነው። ፍቅር አለው። እግዚአብሔር ጻድቅ ፈራጅም ነው። ይሸሻሉ። ሁለተኛ ጢሞቴዎስ 4:3-4 የእግዚአብሔር ቃል ያስፈልጋል ለሁሉም ማለት ነው። ያስፈልጋል። ኃጢአትን፣ ንስሐን፣ ፍርድን ከመናገር ይርቃሉ። ታምራት ለማሳየት ብቻ ጥረት ያደርጋሉ። ሰዎችን ወደ ክርስቶስ ከማምጣት ይልቅ ትኩረቱን በራሳቸው ኃይልና ምልክት ላይ እንዲሆን ብቻ ያደርጋሉ። የገንዘብ ፍላጎታቸው ከፍ ያለ ነው። ሰዎች ካልሰጡ እግዚአብሔር እንደሚቀጣቸው ይናገራሉ። ሰዎችንም ያስፈራራሉ። ገንዘብ ይቀበላሉ። የግል ህይወታቸው ከትምህርታቸው ጋር ፈጽሞ የተቃረነ ነው። የማይፈጸም ትንቢት ይናገራሉ። ክርስቶስ ሳይሆን ራሳቸውን ያማክላሉ። በብሉይ ኪዳንም ሐሰተኞች ነቢያቶች ይናገሩ ነበር። በተለይ ኤርምያስ መጽሐፍ ላይ ሰዴቅያስ የሚባል የሐሰተኛ ምስክር እግዚአብሔር ከተናገረ ውጪ እግዚአብሔር እስራኤላውያን 70 ዓመት ለባቢሎን ትገዛላችሁ ብሎ በነብዩ ኤርምያስ የተናገረውን በ2 ዓመት ቀንበሩን ልሰብራለሁ ብሎ እግዚአብሔር ተናግሮኛል። ነገር ግን ነብዩ እግዚአብሔር ያልተናገረውን ነገር ተናግረሃል።
ይህንን ዓመት አታልፍም ትሞታለህ። ሐሰተኞች ብዙ ርቀት አይጓዙ ከእግዚአብሔር እውነት ውጪ ስለሚናገሩ ማለት ነው። እና ደፋሮች ናቸው። በዛን ጊዜ እንግዲህ ሴዴቅያስ በዛው ዓመት ሞተ ይላል ኤርምያስ ትንቢት ተናገረ። 70 ዓመት ትገዛላችሁ እግዚአብሔር ብሏል፣ እግዚአብሔር በድላችኋል ብሎ ትንቢት ተናገረ። ሴዴቅያስ ግን እግዚአብሔር ያልተናገረው ከልቡ አውጥቶ ተናገረ። ነገር ግን እግዚአብሔር ቀጣው እና የማይፈጸም ትንቢትን ነው የሚናገሩት። ክርስቶስ ሳይሆን ራሳቸውን ይሰብካሉ፣ ያማክላሉ። እውነተኛ አገልጋይ ሰዎችን ወደ ክርስቶስ ነው የሚያመጣው፣ ከእግዚአብሔር ጋር ነው የሚያገናኘው፣ ከራሱ ጋር ሳይሆን ከክርስቶስ ጋር ነው ወደ እግዚአብሔር የሚያቀርበው። እውነተኛ አገልጋይ ሰዎችን ወደ ኢየሱስ ክርስቶስ የሚጠራ ነው። የሐሰተኛ አስተማሪዎች ግን ወደ ራሳቸው ነው የሚስቡት። እግዚአብሔር የተመሰገነ ይሁን። አስፈላጊ ነገር በመጨረሻም አንድ ሰው ሐሰተኛ ነብይ ነው ለማለት ብለን ለመፈረጅ አንድ ምልክት ብቻ በቂ አይደለም። እዚህ ጋር መጠንቀቅ ያስፈልጋል። አይገባም። ትንቢቶቹ ፍሬውና የሚያስተምረው ትምህርት ከመጽሐፍ ቅዱስ ጋራ ያለው ቁርኝት ወይም ስምምነት በጥንቃቄ መመርመር ይገባል። ማንንም መፈረጃ አይገባም። ነገር ግን ምልክቶቹን እያዩ መጠንቀቅ፣ የእግዚአብሔርን ቃል ማንበብ፣ ከሐሰተኞች ነቢያቶች ከሐሰተኞች አስተማሪዎች መራቅ ያስፈልጋል። በተለይ መሰረታዊ የክርስትና ትምህርት የሚንዱ አስተማሪዎች መሰረታዊ የሚባሉት የክርስትና ትምህርት ከክርስትና ትምህርት ውጪ የሚያስተምሩትን መከተልም አያስፈልግም። ከነሱ ጋር መከራከርም አያስፈልግም። የእግዚአብሔር ቃል ማጥናት፣ ከእግዚአብሔር ቃል ጋራ ቁርኝት ማድረግ፣ ከመንፈስ ቅዱስ ጋራ መስማማት፣ እውነትን ለሚፈልጉ እውነትን መግለጥ ብቻ ነው ከኛ የሚጠበቀው። ምክንያቱም እኛ ስራ አለብን። ከነሱ ጋር እንከራከር። ሌሎች ትምህርቶች አሉ፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ በሌላ ቪዲዮ አለ። ያንን ማየት ትችላላችሁ። ዛሬ በቃናል። እግዚአብሔር ይባርካችሁ። ተባረኩ።